እርግዝና የማይታመን ጉዞ ነው። ነገር ግን አንዳንድ ምልክቶች ውስብስብ ችግሮችን ሲያመለክቱ ማወቅ በጣም አስፈላጊ ነው። በእርግዝና ወቅት ብዙ ለውጦች ይኖራሉ። ይህ ነገር የተለመደ ቢሆንም አንዳንዶቹ አፋጣኝ የሕክምና ግምገማ ያስፈልጋቸዋል። ይህንን ማወቅ ለከፋ ጉዳት ከመዳረግ ይታደጋል። ስለዚህ በዛሬው ቪዲዮአችን ስለነዚህ እጅግ በጣም አፋጣኝ ትኩረት የሚፈልጉ የእርግዝና ምልክቶች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ፣ ከባድ የደም መፍሰስ። በእርግዝና መጀመሪያ ላይ ቀላል ነጠብጣብ ደም መፍሰስ የተለመደ ሊሆን ቢችልም ከባድ የደም መፍሰስ የጽንስ መጨናገፍን፣ የእንግዴ መቋረጥ ምልክት ሊሆን ይችላል። በኋላ ላይ በእርግዝና ወቅት የቅድመ ወሊድ ምጥ ወይም የእንግዴ ችግሮችን ሊያመለክት ይችላል። ስለዚህ የደም መፍሰሱ ከባድ ከሆነ እንዲሁም ከከባድ ህመም ጋር ከሆነ ወይም ከቆመ በኋላ የሚከሰት ከሆነ አስቸኳይ የሕክምና እርዳታ ማግኘት ያስፈልጋል። ሁለተኛ፣ ከባድ የሆድ ወይም የዳሌ ህመም። የሆድ ቁርጠት ወይም የሚወጋ የሆድ ህመም እንደ ኤክቶፒክ እርግዝና፣ ፕሪክላምሺያ ወይም የእንግዴ መቋረጥ ያሉ ጉዳዮችን ሊያመለክት ይችላል። ስለዚህ ኃይለኛ የማያቋርጥ ትኩሳት፣ ማስታወክ ወይም ደም መፍሰስ ያለበት ህመም አስቸኳይ የሕክምና ግምገማ ያስፈልገዋል። ሶስተኛ፣ የጽንስ እንቅስቃሴ መቀነስ። ከ28 ሳምንታት እርግዝና በኋላ የጽንስ እንቅስቃሴ በድንገት መቀነስ ወይም አለመኖር የጽንስ ውጥረት ምልክት ሊሆን ይችላል። ስለዚህ የልጅዎን እንቅስቃሴ ይቁጠሩ። በ2 ሰዓታት ውስጥ ከ10 ያነሱ እንቅስቃሴዎች ከተሰሙት ወይም ጉልህ ለውጦችን ካስተዋሉ የጤና ባለሙያ ማናገር ያስፈልጋል። አራተኛ፣ ከፍተኛ የደም ግፊት ወይም ከባድ ራስ ምታት። ከፍ ያለ የደም ግፊት ከ140 በ90 በላይ ከሆነ ፕሪክላምሻን ሊያመለክት ይችላል። ይህም እናትንና ልጅን ሊጎዳ ይችላል። ከባድ የማያቋርጥ ራስ ምታት፣ በተለይ የአይን ብዥታ፣ እብጠት ወይም የላይኛውን የሆድ ህመም አብረው ካሉ የማስጠንቀቂያ ምልክቶች ናቸው። ስለዚህ የደም ግፊት ስጋቶች ሁል ጊዜ ለሐኪሞ ሪፖርት መደረግ አለባቸው። ሌሎች የፕሪክላምሻ ምልክቶች ከተከሰቱ አፋጣኝ እንክብካቤ ያስፈልጋል። አምስተኛ፣ የማያቋርጥ ማስታወክ ወይም ከባድ የማቅለሽለሽ ስሜት። የጠዋት ህመም የተለመደ ቢሆንም ከፍተኛ ትውከት፣ ማቅለሽለሽ ወደ ድርቀት፣ ክብደት መቀነስና የኤሌክትሮላይት ሚዛን መዛባትን ያስከትላል። ይህም እናትንና ህፃኑን ሊጎዳ ይችላል። ስለዚህ ማስታወክ ከመጀመሪያው 3 ወር በላይ ከቀጠለ ወይም መብላትና መጠጣት የሚከለክል ከሆነ የሕክምና እርዳታ ማግኘት ያስፈልጋል ነው። ስድስተኛ፣ ያልተለመደ እብጠት። በእግሮችና በቁርጭምጭሚት ላይ መጠነኛ እብጠት የተለመደ ነው። ነገር ግን የፊት፣ እጅ ወይም እግሮች ድንገተኛ ከፍተኛ እብጠት ፕሪክላምሺያ ወይም የደም ስር መዘጋት ችግር መኖሩን ሊያመለክት ይችላል። ስለዚህ እብጠት ድንገተኛ ህመም ያለው ከሆነ የጤና ባለሙያ ማናገር ያስፈልጋል። ሰባተኛ፣ ትኩሳት ወይም ኢንፌክሽን ምልክቶች። ከ38 ዲግሪ ሴልሺየስ በላይ የሆነ ትኩሳት፣ ብርድ ማለት፣ በሽንት ጊዜ ማቃጠል፣ የሰውነት ህመም ወይም ሳል ያሉ ምልክቶች ኢንፌክሽንን ሊያመለክቱ ይችላሉ። እንደ ሽንት ትቦ ኢንፌክሽኖች ወይም ሊስትራይሲስ ያሉ ኢንፌክሽኖች ካልታከሙ በህፃኑ ላይ ከባድ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ ቀደም ብሎ ችግሮችን ለማስወገድ በእርግዝና ወቅት ማንኛውም ትኩሳት መገምገም አለበት። ስምንተኛ፣ ከባድ የጀርባ ህመም። ቀላል የጀርባ ህመም በእርግዝና ክብደት ምክንያት የተለመደ ቢሆንም ከባድ ወይም የማያቋርጥ ህመም እንደ የቅድመ ወሊድ ምጥ፣ የኩላሊት ኢንፌክሽኖች ያሉ ጉዳዮችን ሊያመለክት ይችላል። ስለዚህ የጀርባ ህመም ከትኩሳት፣ ደም መፍሰስ ወይም መኮማተር ጋር አብሮ ከሆነ አፋጣኝ እርዳታ ማግኘት ያስፈልጋል። ዘጠነኛ፣ የቅድመ ወሊድ ምጥ ምልክቶች። የቅድመ ወሊድ ምጥ ምልክቶች ከ37ኛ ሳምንት በፊት መደበኛ መኮማተር፣ በዳሌ ውስጥ ያለው ግፊትና የሴት ብልት ፈሳሽ ለውጦችን ያካትታሉ። እናም የቅድመ ወሊድ ምጥ ከጠረጠሩ ወዲያውኑ ለግምገማ የጤና ባለሙያ ማናገር ያስፈልጋል። አስረኛ፣ ያልተለመደ የሴት ብልት ፈሳሽ መፍሰስ። የሴት ብልት ፈሳሾች መጨመር የተለመደ ነው። ነገር ግን መጥፎ ሽታ፣ አረንጓዴ፣ ቢጫ ወይም ደም ያለበት ፈሳሽ ኢንፌክሽንን ወይም እንደ ቅድመ ወሊድ ምጥ ያሉ ችግሮችን ሊያመለክት ይችላል። ስለዚህ ያልተለመደ ፈሳሽ ለጤና ባለሙያ ያሳውቁ፣ በተለይም ከማሳከክ፣ ከማቃጠል ወይም ከህመም ጋር አብሮ የሚመጣ ከሆነ። 11 የደረት ህመም ወይም የመተንፈስ ችግር። በቆየ እርግዝና ምክንያት የትንፋሽ ማጠር መከሰት የተለመደ ሊሆን ይችላል። ነገር ግን የደረት ህመም፣ ማዞር ወይም በጉልበት መተንፈስ የሳምባ እብጠት ወይም የልብ ህመምን ሊያመለክት ይችላል። ስለዚህ ለከባድ የመተንፈስ ችግር ወይም የደረት ህመም ካለ አፋጣኝ የሕክምና ክትትል ማድረግ ያስፈልጋል። 12 ከባድ ማሳከክ። በተለይም በእጅ መዳፍና በእግር ላይ ያሉ ኃይለኛ ማሳከክ የጉበት በሽታን ሊያመለክት ይችላል። ይህም የልጅ ሞቶ መወለድንና የመሳሰሉ ችግሮችን ሊያመለክት ይችላል።
ስለዚህ ማንኛውም ከባድ ማሳከክ ካጋጠመ ለግምገማ ለሐኪሙ ያሳውቁ። 13 ድንገተኛ የክብደት ለውጦች። ፈጣን ክብደት መጨመር ከፕሪክላምሺያ ጋር የተገናኘ ፈሳሽ መቆየቱን ሊያመለክት ይችላል። ነገር ግን ከፍተኛ ክብደት መቀነስ የተመጣጠነ ምግብ እጥረት ወይም ከባድ ሃይፐሬሜሲስን ሊያመለክት ይችላል። 14 የአእምሮ ጤና ስጋቶች። በእርግዝና ሆርሞኖች ለስሜት መለዋወጥ አስተዋጽኦ ያደርጋሉ። ነገር ግን የማያቋርጥ የሐዘን፣ የጭንቀት ወይም የመገለል ስሜት የቅድመ ወሊድ ድብርት ወይም ጭንቀትን ሊያመለክት ይችላል። ስለዚህ የአእምሮ ጤና ስጋቶች በዕለት ተዕለት ህይወት ውስጥ ተጽዕኖ የሚያደርጉ ከሆነ ድጋፍ ለማግኘት የጤና ባለሙያን ማናገር ያስፈልጋል። በእርግዝና ወቅት አደጋዎችን እንዴት መከላከል ወይም መቀነስ ይቻላል? አንደኛ፣ መደበኛ የቅድመ ወሊድ እንክብካቤ። ሊከሰቱ የሚችሉ ጉዳዮችን አስቀድሞ ለማወቅና ለመከላከል ሁሉንም ቀጠሮዎች መገኘት ያስፈልጋል። ሁለተኛ፣ ጤናማ የአኗኗር ዘይቤ። ከተመጣጠነ ምግብን መመገብ፣ በቂ ውሃ መጠጣት፣ ቀላል እንቅስቃሴ ማድረግና በቂ እረፍት ማግኘት ያስፈልጋል። ሶስተኛ፣ ምልክቶችን መቆጣጠር። በሰውነት ላይ የሚከሰቱ ለውጦችን መከታተልና ስጋቶችን ለጤና ባለሙያ ማሳወቅ ያስፈልጋል። አራተኛ፣ የአደጋ መንስኤዎችን ማስወገድ። በእርግዝና ወቅት ከማጨስ፣ አልኮል ከመጠጣት ወይም ያልተፈቀዱ መድኃኒቶችን ከመውሰድ ይቆጠቡ። አምስተኛ፣ የአደጋ ምልክቶችን ማወቅ። ከባድ ነገሮች ከተፈጠሩ በፍጥነት እርምጃ ለመውሰድ ስለ ድንገተኛ ወይም ከባድ ምልክቶች ቀደም ብሎ ማወቅ ይጠቅማል። ለእናቲቱም ሆነ ለህፃኑ አስተማማኝ እርግዝና ለማረጋገጥ የህክምና እገዛ የሚያስፈልጋቸው ምልክቶችን ማወቅ በጣም አስፈላጊ ነው። ስለ ምልክቱ እርግጠኛ ካልሆኑ ወይም ማረጋገጫ ከፈለጉ ሁል ጊዜ የጤና ባለሙያን ያማክሩ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው እርግዝና እንደተፈጠረ የሚጠቁሙ ወሳኝ የእርግዝና ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።